ውድ አድማጭ ተመልካቾቼ እንኳን ወደ አንብሬከብል ዩቲዩብ ቮይስስ በሰላም መጣችሁ እላለሁ። ዛሬ አንድ ወደ አስደናቂ ታሪክ ወደ አንዲት አፍሪካዊት ሀገር እንሄዳለን። በዓለም ላይ ያሉ አንዳንድ ቦታዎች ከሚታየው ገጻቸው ጀርባ እጅግ አስገራሚና ያልተነገረ ታሪክ ደብቀው ይይዛሉ። ዛሬ የምንጓዘው ወደ ምዕራብ አፍሪካ ከአትላንቲክ ውቅያኖስ ዳርቻ ወደምትገኘውና ስሟ ራሱ ትልቅ ምስጢር ወደ ያዘው ሀገር ነው፣ ወደ ላይቤሪያ። ለአንድ ላይቤሪያዊ አሜሪካ የሚለው ቃል የሩቅ ህልም፣ ምድራዊ ገነት ነው። አንዳንዶች እንዲያውም ሁለተኛዋ ሰማይ ብለው ይጠሯታል። ይህ ጥልቅ ስሜት ከየት መጣ? ይህስ ለመረዳት ወደ 19ኛው ክፍለ ዘመን መጀመሪያ መጓዝ ይጠበቅብናል ማለት ነው። ይህ ማለት ምንድነው? ላይቤሪያውያን በሚገርም ሁኔታ አድማጭ ተመልካቾቻችን አሜሪካንን እንደ ሁለተኛ ሰማይ ብለው ነው የሚጠሯት። ታሪኩ የሚጀምረው በ1822 ዓመተ ምህረት ነው። ከአሜሪካ ባርነት ነፃ የወጡ በሺዎች የሚቆጠሩ ጥቁሮች የአያቶቻቸውን ምድርና የነፃነት ህይወትን ፍለጋ ጉዞ ጀመሩ። ይህ በሺዎች የሚቆጠሩ ጥቁሮች የሚለው ቃል ምናልባት በቁጥራቸው በግምት እስከ 16000 አካባቢ ይደርሳል ተብሎ ነው የሚገመተውና መዳረሻቸውም ይህቺ የምዕራብ አፍሪካ ምድር ሆነች። ለዚህም ነው ሀገሪቱ በላቲን የነፃዎች ምድር የሚል ትርጉም ያለው ላይቤሪያ የሚል ስያሜ ያገኘችውም ከዚህ የተነሳ ነው። ይህች ሀገር በአፍሪካ ውስጥ ታሪክ ውስጥ የቅኝ ግዛት ያልተያዘችና የራሷን የነፃነት ታሪክ የጻፈች አንጋፋ ሪፐብሊክ ናት። ይህ ታሪካዊ ትስስር የላይቤሪያን ማንነት ከአሜሪካ ጋር በማይነጣጠል መልኩ አቆራኝቶታል። ይህንን ጉዞ ለገዟቸው ለአምስተኛው የአሜሪካ ፕሬዝዳንት ጄምስ ሞንሮ ክብር ዋና ከተማዋን ሞኖሮቪያ ብለው ሰይመዋታል። እንግዲህ ይህ ማለት ምን ማለት ነው? አምስተኛው የአሜሪካው ፕሬዝዳንት ጄምስ ሞንሮ ክብር ሲባል የላይቤሪያ ዋና ከተማ በአሁን ሰዓት መጠሪያዋ ሞኖሮቪያ ብለው ሰይመዋታል። ግንኙነቱ በስም ብቻ አላበቃ። የላይቤሪያ የፖለቲካ መዋቅር የአሜሪካ ስርዓትን በቀጥታ ያስተጋባል። ፕሬዝዳንት፣ ምክትል ፕሬዝዳንት፣ ሴኔትና የተወካዮች ምክር ቤት ሁሉ ነገር ከአሜሪካን ጋር ይመሳሰላል። ባንዲራዋ እንኳን የቀይ ነጭና የሰማያዊ ቀለማትን ጥምረት ሲሆን የአሜሪካን ባንዲራ በእጅጉ ያስታውሳል። ልዩነቱ አሜሪካ 50 የከዋክብት ሲኖራት ማለት ኮከቦች 50 ኮከቦች ባንዲራው ላይ ሲኖሩ የላይቤሪያ ግን የራሷን አንድነትና ነፃነት የምትወክል አንዲት ብቸኛ ኮከብ ብቻ ነው ያላት። ይህ መመሳሰል በየዕለቱ ህይወት ውስጥ ገብቶ ሲታይ ደግሞ የበለጠ ይደንቃል። ላይቤሪያውያን የሚናገሩት እንግሊዘኛ የአሜሪካን እንግሊዘኛ ነው። እንዲያውም የአነጋገር ዘይቤያቸው ጭምር አክሰንታቸው የምንለው ማለት ነው ሳይቀር ይመሳሰላል። ዓለም ሜትሪክ ስርዓትን እንደ አሜሪካ ማይልንና ፓውንድን ትጠቀማለች። ሀገሪቱ የላይቤሪያ ዶላር የሚባል የራሷ ገንዘብ ሲኖራትም የአሜሪካ ዶላር በስፋት ጥቅም ላይ ይውላል። በሞኖሮቪያ ጎዳናዎች ላይ ማለትም ወደ ዋና ከተማዋ ማለት ነው ስትጓዙ ደግሞ ፈገግ የሚያሰኝ ነገር ያጋጥማቸዋል። የፔንሲልቬኒያ ወይም የሚኒሶታ ግዛት የሰሌዳ ቁጥር ያላት መኪና ብታዩ በፍጹም አትደነቁ። እነዚህ የተለመደ እይታ ነው። የትምህርት ስርዓቱ የአሜሪካን ፈለግ ይከተላል። እነዚህ ታዋቂ ቢጫ የአሜሪካ የትምህርት ቤት አውቶቡሶች እዚህ በስራ ላይ ናቸው። እንዲያውም የአስፈጻሚው መኖሪያ ኤክስኪዩቲቭ ሜንሽን የተባለው ፕሬዝዳንታዊ ቤተመንግስት የዋሽንግተን ዲሲን የዋይት ሃውስ በቀላሉ ያስታውሳል።
በስፖርቱም ቢሆን የቅርጫት ኳስ ሊጋቸው ኤልቢኤ ይባላል። ለአሜሪካ ኤንቢኤ የተሰጠ ላይቤሪያዊ ምላሽ ይመስላል። ነገር ግን ላይቤሪያ የአሜሪካ ነጸብራቅ ብቻ ሳትሆን የራሷ የሆነ ጠንካራ የአፍሪካ ልብ ያላት ሀገር ናት። በውስጧ ከ16 በላይ የተለያዩ ብሔረሰቦችን በፍቅርና በውህደት ይኖራሉ። ከ24 በላይ የአካባቢ ቋንቋዎች በየቦታው ይሰማሉ። ፋንጋ የሚለው ባህላዊ ውዝዋዜያቸው ጆሎፍ ራይስ የተሰኘው ተወዳጅ ምግባቸው እንዲሁ ሂፒኮ የሚባለው የራሳቸው የሙዚቃ ዘይቤ የላይቤሪያ ልዩነት ማንነት ያሳያሉ። ይህች ሀገር እንደ ላስቲክ፣ ወርቅና አልማዝ ያሉ የተፈጥሮ ሀብቶች ባለቤት ስትሆን ከሁሉ በላይ ደግሞ በእግር ኳስ ፍቅሯ ትታወቃለች። በዓለም አቀፍ ደረጃ እውቅናን ያተረፈውና በኋላም የሀገሪቱ ፕሬዝዳንት ለመሆን የበቃው ጆርጅ ዌህ የዚች ሀገር ልጅ መሆኑ የህዝቡን ኩራትና የራሳቸውን ማንነት ያሳያል። በማጠቃለያው ላይቤሪያ የታሪክ መጋጠሚያ ናት። በአንድ በኩል የአሜሪካ ህልም ነጸብራቅ፣ በሌላ በኩል ደግሞ የበለጸገ የአፍሪካ ባህል ባለቤት የሆነች ድብቅ እንቁ፣ የነጻነት፣ የተስፋና የባህል ውህደት ሕያው ታሪክ ናት። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ ያለኝ ይህንን ይመስላል። እንግዲህ በሌላ የታሪክ ማህደር እስክንገናኝ ድረስ ለዛሬው መልካም ቀን እያልኩኝ እንግዲህ ይህንን ዩቲዩብ ቻናል ላይክ፣ ሼር፣ ሳብስክራይብ እንድታደርጉና እንድትደግፉን እና ደግሞ ያላችሁን አስተያየት ኮሜንት እንድታደርጉን እንላለን። ስላዳመጣችሁ እናመሰግናለን። ባይ